ዛሬ እንግዲህ የምንሰራው ምርጥ በሽሜል ነው። የማስፈልገን ነገሮች ባህራት ያስፈልገናል፣ ሽንኩርት፣ እንዲሁም ድንች፣ ሳልሳ። ከዛ በኋላ ደግሞ ራሱ ሞኮሮኒያችንን ያስፈልገናል እና ቤተሰቦቼ በጣም ምርጥና ቆንጆ አርጌ ነው የምሰራው። ላይክ ሼር እያረጋችሁ ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ። እንግዲህ ዛሬ ምርጥና ቆንጆ የሆነ በሽሜል አብረን እንሰራለን። የምንሰራቸው የምናዘጋጃቸው ነገሮች አሉ። እኔ ከታትፌ ነው ያዘጋጀሁት፣ ከታትፌ አስቀምጫለሁኝና ለእናንተ ለማሳየት እንግዲህ አሁን ደግሞ ምን እንደማስፈልገንና ምን እንደምናረግ አሳያችኋለሁኝ። ሰላም ብያለሁኝ። በመጀመሪያ ደረጃ ግን ቻናሉን ላይክ ሼር አድርጉልኝ። የእናንተ ሼር ለምታረጉልኝ የእውነት ከልብ አመሰግናለሁኝና ሼር አድርጉ። ሽንኩርት በደቃቁ ከተፍ ታረጋላችሁ። ሽንኩርታችሁን ደቀቅ አርጋችሁ ከከተፋችሁ በኋላ ደግሞ ድንቻችሁንም እንደዛው ደቀቅ አርጋችሁ ብትከትፉት ጥሩ ነው ብዬ አስባለሁ። ምክንያቱም ድንቹ ትላልቅ ከሆነ ያው አለ አይደለ ለአይንም ትንሽ እንትን ይላልና ደቀቅ አርጋችሁ ብትከትፉት ጥሩ ነው፣ ከሞኮሮኒ እኩል እንዲሆንላችሁ ማለት ነው። ከዛ በኋላ እዚህ ጋር ሳልሳም አዘጋጅቻለሁኝ። ከሳልሳው ደግሞ በመቀጠል ባህራቶች አዘጋጅቻለሁና ባህራቶቹ ደግሞ በሳህን ላይ አርጌ ነው እንትን ያልኩት። ለእናንተ ለማሳየት ነው እንጂ ሌላ ነገር አይደለም። ለእናንተ ላሳያችሁ ብዬ ነው። በመጀመሪያ ደረጃ እርድ ያስፈልገኛል። እርድ እንግዲህ ለከረንም ለምኑም ጥሩ ነው። ከዛ በኋላ ደግሞ ገርፋ ነው የሚባለው፣ እሱን ያስፈልገናል። ከዛ ባህራት ነው። ከዛ ደግሞ ጥቁር ምንድነው የሚባለው ፍልፍል አስወጥ ያስፈልገናል። ከዛ ከሙንም ጨምር ታረጉበታላችሁ። ሁሉንም ባህራቶች እንግዲህ አዘጋጅታችሁ እንደዚህ ብታስቀምጡት እንዳትረሱትም ጥሩ ነው። እንደዚህ አስቀምጣችሁ ማለት ነው። በኋላ ላይ ኬቱን ላድርግ ምናምን አብሶ አዲስ ለማጆች ካላችሁ የቆያችሁ እንኳን የቆያችሁ ናችሁ፣ ምንም አያስፈልጋችሁም። እና አዲስ ለማጅ ካላችሁ ይሄ ለእናንተ ጥሩ ነው ብዬ አስባለኝ። መኮረኒ ደግሞ የምጠቀመው ይሄ ረዣዥሙ ነው በሽሜል እና ለክሬም ስትጠቀሙ መኮረኒ ይሄኛውን ብትጠቀሙ በጣም ምርጥና ቆንጆ ይሆናል ብዬ አስባለሁኝ። እንግዲህ አሁን ወደ ድስታችን ወይም ደግሞ ወደ ጋዙ ልሂድላችሁ። በመጀመሪያ ደረጃ እንደዚህ እንትኑን አግለዋለኝ፣ ዘይቱን አግላለኝ። አንዳንድ ሰው ሽንኩርቱን ጠብሶ ከዛ በኋላ ነው ዘይት የሚጨምረውና እኔ ግን የማረገው ዘይቱን ሞቅ አረግና ከዛ በኋላ ሽንኩርቱን ጨምሬ ጠበስ አረገዋለሁኝ። ከዛ በኋላ ደግሞ በጎኑ ደግሞ ክሬም ለማዘጋጀት እሞክራለሁኝ። ንዶ እዚህ ጋር አዘጋጅቻለሁኝ። ከዛ በኋላ ውሃ እጨምርበታለሁኝ። በኒዶ ላይ ክሬሙን የምሰራው በኒዶ ነው። በነገራችን ላይ አንዳንድ ሰው በወተት ሊሰራ ይችላል። እኔ ግን በኒዶ ነው። እዚህ ጋር ቅድም አላሳየዋቸውም። የቀን የተረፈኝ መሽዋይ ሰርቼ ዶሮ ነበረኝና ዶሮ ጭምር አረኩበት። ጥብስ አረገዋለኝ እንደዚህ እንትን ብዬው ማለት ነው። አንድ ላይ ከሽንኩርቱ ጋራ ጥብስ አረገውና ከዛ እዚህ ጋር ደግሞ ቂቤውን እዚህ ብረት ድስት ውስጥ አግየዋለኝ። ከዛ ዱቄቴን እጨምራለኝ ማለት ነው። ለክሬሙ ነው ይሄንን የማዘጋጀው ማለት ነው። እንዳትደነጋገሩ ያው ጊዜ እንትን እንድለኝ ብዬ በጎን እየሰራሁኝ ስለነበረ ነው። ዱቄቱን እንደዚህ ጥብስ አንደኛ ደረጃ ነው የሚባለው የርቅም ውሃት የሚሉትን ማለት ነው። ከዛ ኒዶዬን በውሃ በጥብጬው ነበረና እዚህ ጋር ጨምር አረግበትና ከዛ በላው ላይ ጨው አረግበታለኝ። በጣም ቆንጆና ምርጥ ነው የሚሆነው። እዚህ ጋር ባህራቶቹን እንዳለ ጨምሬበታለሁ። በጣም ግን ልዩና ቆንጆ ነው የሚሆነው። እዚህ ጋር ሽንኩርቱ ያረረ ይመስላል ግን አላረረም፣ እንትን ነው የሆነ ቡኒ ሆኖ ነው። ከእንደገና ደግሞ ከካሜራዬም ልመስል ይችላል ብዬ አስባለሁኝ። በጣም ግን ምርጥና ቆንጆ ነው። ድንች ጠብሼ ነበረና ድንቹን ጨመርኩበት። እዚህ ጋር የቅድሙን ጠብሳችሁ ነው የሚጨምሩትና
ጠብሼ ጨመርኩበት። ከዛ የፈላ ውሃይን ትንሽ ጠብ አረኩኝና ከዛ ሳልሳ ቅድም ያልኳችሁን ትንሽዬ ነው በላው ላይ ጠብ ያረኩት። ከዛ እንደዚህ ቆንጆና ምርጥ ሆኖ ተዘጋጅቶልኛል። ዋው የእውነት በጣም ምርጥ ነውና እንደዚህ አርጌ ሰርቸዋለሁኝ። ከዛ በኋላ መኮረኒዬንም አዘጋጅቼ እዚህ ጋር በክሬሙ ላይ ምንድነው ያረኩት ፍልፍል አስወጥ አርጌበታለሁ ትንሽ በጣም ምርጥ እንዲሆንልኝ። እንግዲህ ጨርሻለኝ። ሳላሳያችሁ ግን ጓደኛዬ እዚህ ጋር መታ በወሬ ይዛኝ ረሳሁኝ። በሽሜሉ ተጠናቆልኛል። በጣም ቆንጆ ነው፣ ሞክሩት። ሰላም ቆዩ። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮመንት ማድረግዎን አይርሱ። ማኪባሚ ሚዲያ